ወደ ቻይና ኤሌክትሪካል ኢንጂነሪንግ ዲግሪ እማራለሁ ብሎ ገብቶ ነው ከዛ እንዳለ ልብሱንም ምኑንም ይዞ የመጣው። እዛ እንትን ውስጥ በትልቁ የኔን ፎቶግራፍ አሳይተው እንዳለ ጓደኞቼን በሙሉ ገለዋቸዋል ነው የሚለው። አንድ ዶርም ያለ ልጅ አብሮ የሚያድር ሞቷል። ከዚህ የተነሳ ፍርሃት ይዞታል፣ ጭንቀት ይዞታል። እኔም ፍለጋ እንዳለ ዙሪያውን በሙሉ ሳውን ይገሏቸዋል። አልወጣም ብሎ እዛው ተቀመጠ ማለት ነው። እዚህ መጣሁኝ። አንድ እህት ነግራኝ ነው የመጣሁት። እግዚአብሔር ሆይ ምን ትላለህ ብዬ መድኃኒቱንም ይዤ ይሄ ልጅ መድኃኒት በቃው ብዬ ይዤው መጣሁኝ ለአገልጋዩ። ልጄን የታመመው የመድኃኒቱን ዘርግቼው ነበር ተጸልየለ። ከዛን እያየሁት ልክ ማክሰኞ ያለፈው ማክሰኞ ማሚ እመኚ አለ። ምን ስለው አልወስድም ተው ቤቢ ስለው አይ አልወስድም በቃ እምነት ነው ማመናታይ እመኚ ነው ሻምናለሁ። ለምን አንድ ቀን ቢያቋርጥ ይሄ ልጅ ሌላ ነገር ውስጥ ይገባል ብለውኛል። አስቡ እንግዲህ እምነት ነው ወይስ ምንድነው? ጌታ ምታደን ዛሬ የተናገረኝ ለኔ ነው። የሚያደን እግዚአብሔር ብቻ ኢየሱስ በቃ አንተ ነህ የምታድነው። እኔ ማምናለሁ አባቴ በቃ ይሄው ትቶ መድኃኒቱን ማልወስድም ብሎ ይሄው ደና ወጥቶ እኔ ትምህርት ማለለ ዓርብ ዕለት ከትላንት ወዲያ ስራ ፍለጋ ማሚ ሄድኩኝ። አጨብጭቡ ለእግዚአብሔር ክብር። ሃሌሉያ በቃ ሃሌሉያ ሃሌሉያ። እኔ ሀና እንዳለ ባላለሁኝ ከልጅነት ጀምሮ በጌታ ቤት ነው ያደግኩት። አንድ ልጄ ነው አገልጋይ ነው ባለቤቴ። ያው ተስፋዬ ሬዲዮን ጣቢያ ጥላውን ታደሰ ይባላል። በእውነት ተፈተንኩኝ በአንድ ልጅ። የኔ አይደለም የጌታ ነው እውነት ነው። ግን ሰላም ማጣት ከባድ ነው። አንድ ልጅ ሲረበሽ ማየት ከባድ ነው። ጌታ ሆይ ትችላለህ፣ ይሄንን ስም ቤቢ ጥራው። እሺ ሌሊቱን በሙሉ ስንጠራው ነበር ምናለው ኢየሱስ ኢየሱስ እሱ ሚላል። ተጨነኩኝ። ከእንደገና ደግሞ ፍርሃት ነው ያዘው። የፍርሃት መንፈስ መውጣት አይፈልግም። ከካምፓስ የሚመጡ ሰዎች አሉ እያለ ከቤት በቃ መውጣት አልፈን አይኑን ተጋርዶ ነው ይዤው የሄድኩት ሐኪም ቤት። ግራ ገብቶኝ ሐኪም ቤት መውሰድ ፈልጌ አይደለም። ቀጠና 2 ሙሉ ወንጌል እንግዲህ እኔ ያው ድሮ ጀምሮ ነው ብያችኋለሁ። ገጃ ቃለ ሕይወት ነው ሰንደይ ስኩል ተመሬ ነው። ከእንደገና ልጆችን ወጣቶችን አስተምር ነበር፣ አገለግል ነበር ጌታዬን ማለት። ከዛ በኋላ ደግሞ የጸሎት ጓደኛ አገለግል ነበር። ቤቴ ውስጥ የጸሎት ቤት ነው። የሞተች ሕፃን እዚህ ኦሮሚያ ኮንዶሚኒየም ተከራይቼ እዛ እግዚአብሔር ከዛ አንድ ሕፃን ልጅ ይዞ መጥቶ ቤቴ ከሞት ስትነሳ አይቻለሁኝ። አላየውም አይደለም በእውነት ከጌታ ወዴት እንሄዳለን? ወዴት የሚያድን እሱ ብቻ ነው። ወልጄው አይደለም መድኃኒቱንም ውሰድም ላይ ነበረው። ሆርሞን ነውና 1 አመትም ሊፈጅበት ይችላል፣ 2 አመትም 3 አመትም አናቅም፣ ግን ይቀጥላል። መውሰድ አለበት ሆርሞን። ይሄ መድኃኒት የሚረብሸው እሱ ነው የሚያስፈራራው። ሆርሞን የፍርሃት ሆርሞን አምሮን ስለያዘው ከማንም አልቀላቀልም አለ። ተኝቶ እዛ ሆስፒታል ውስጥ ተኝቶ አይወጣም። አልጋ 2 ሰው ነው ያለው። በቃ ሌላው ይወጣል እሱ አይወጣም። ለምንድነው ሲባል ከዶክተሮች ጋር የሚናገረው እንግዲህ ዘንድሮ ወደ ቻይና ኤሌክትሪካል ኢንጂነሪንግ ዲግሪ እማራለሁ ብሎ ገብቶ ነው ከዛ እንዳለ ልብሱንም ምኑንም ይዞ የመጣውና እዛ እንትን ውስጥ በትልቁ የኔን ፎቶግራፍ አሳይተው እንዳለ ጓደኞቼን በሙሉ ገለዋቸዋል ነው የሚለው። አንድ ዶርም ያለ ልጅ አብሮ የሚያድር ሞቷል። ከዚህ የተነሳ ፍርሃት ይዞታል፣ ጭንቀት ይዞታል። እና አሁንም የማይወጣበት እኔም ፍለጋ እንዳለ ዙሪያውን በሙሉ ሳውን ይገሏቸዋል። አልወጣም ብሎ እዛው ተቀመጠ ማለት ነው። ከዛን 50 በቃ 2 ወር በሉ 2 ወር ሙሉ አልወጣም። በእርግጥ አይኑን እንደዚህ ሸፉን የነበረውን ገለጠው። እዛም ዶክተሮች ግራ ገባቸውና አሁን ደህና ሆኖልሻል ልጅሽ ስለው ብዬ ዝም አልኩ። ግን አልወጣም። ከዛ ከወጣን በኋላ ቤትም ካመጣሁት በኋላ አልወጣም ማለት እዚህ መጣሁኝ። አንድ እህት ነግራኝ ነው እንደው የመጣሁት ከሰፈራ
ድልድይ ቀጥሎ ያለው ማለት ነው። ወደ ቃሊቲ ያለው እዛ ነኝ ያለሁት ግራውንዱን ተከራይቼ ማለት ነው። የራሴን አከራይቼ ፎቅ ስለሆነ ከዛ ይወድቅብኛል ብዬ እና እግዚአብሔር ሆይ ምን ትላለህ ብዬ መድኃኒቱንም ይዤ ይሄ ልጅ መድኃኒት በቃው ብዬ ይዤው መጣሁኝ እዚህ ለአገልጋዩ ልጄን የታመመው ብዬ መድኃኒቱን እዚህ ዘርግቼው ነበር ተጸልየለት። ከዛን እያየሁት ልክ ማክሰኞ ያለፈው ማክሰኞ ማሚ እመኚ አለ። ምን ስለው አልወስድም ተው ቤቢ ስለው አይ አልወስድም በቃ እምነት ነው ማመን አታይ እመኚ የኖ መርከብ ውስጥ የገቡት እኮ ያመኑ ናቸው አንቺ እንዴት አታምኝም ሲለኝ እውነትን ነው ሻምናለሁ ለምን አንድ ቀን ቢያቋርጥ ይሄ ልጅ ሌላ ነገር ውስጥ ይገባል ብለውኛል። አስቡ እንግዲህ እምነት ነው ወይስ ምንድነው? ጌታ ምታደን ዛሬ የተናገረኝ ለኔ ነው የሚያደን እግዚአብሔር ብቻ ኢየሱስ በቃ አንተ ነህ ምታደነው እኔ ማምናለሁ አባቴ በቃ ይሄው ትቶ መድኃኒቱን ማልወስድም ብሎ ይሄው ደና ወጥቶ እኔ ትምህርት ማለም ስራ ፈልጋለሁ ብሎ ትላንት ያቆመውን ሞባይል ጠፍቶበት ነበርና የሞባይል ሲም ካርድ አብረን ሄደን እዚህ ማብራት አወጣን። አሁን ጨረስንና አርብ ለታ ከትላንት ወዲያ ስራ ፍለጋ ማሚ ሄድኩኝ ያለ አጨብጭቡ ለእግዚአብሔር ክብር። ሃሌሉያ በቃ ሃሌሉያ 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 ሃሌሉያ። እልልታ ያንስበታል፣ ጭብጨባ ያንስበታል፣ ለጌታ ክብር ጩኸት ያንስበታል። ፉጨት ያላችሁ ሰዎች ሃሌሉያ። ወንጌል ሰራለው ለወንጌል ተጠርቼ ነበር። ብዙ ሰዎች ወደ ጌታ ሲመጡ አይቻለሁ። ያሳደግኳቸው በወንጌል ወጣቶች የወንጌል ድንቅ ስጦታ በሚል የሚያገለግል አንድ ወንድም አንድ ልጅ ነበረኝ ወጣት በመንፈሳዊ ማለት ነው። እና ሃኒ አንቺ እኮ የወንጌል ሰው ነሽ ተብያለሁ። አጠገቤ ጋር የተቀመጠ ነገር ወደ ጌታ የማይመጣ የለም። ግን አፉን ሊያስይዘኝ ጠላት መጣ። ቢያድንም ባያድነኝም አምላኬ ነው። ስጋዬን በጥርሴ ነግሳለሁ። ኢየሱስ ጌታ ነው። ሃሌሉያ በእውነት ነው ብላችሁ ከባድ ነው፣ ኃይለኛ ነው ጠላት። ግን እግዚአብሔር ከሱ በላይ ሆኖልኛል። እኔ የምልሽ ከህንጻ ከፎቅ ላይ ወርዶ ሁለት ጊዜ አንዴ ወድቆ እጁ አላየሁትም እኔ አልነበርኩም። ከዛ ከእንደገና ድጋሚ ሲወድቅ ዘበኞች ሰዎች ያዙ። በቃ ቀጥታ ሊገለው። ስንት ወር ነው ቤት የተቀመጠው? አሁን ከግንቦት ጀምሮ ወጣ። ከዛ ባለፈው ከተጸለየ በኋላ ስራ ፍለጋ ወጣ። ይሄው ሳምንት 15 ቀን መሰለኝ የመጣው ታይደል? ልክ በሳምንቱ ጌታ አንድ ነገር ሳታረግማ ሄጄ መጥተሽ ትመሰክሪያለሽ ብሎኛል። በእውነት ለምንድን ምን ብዬ ነው የምሄደው? አንድ ነገር ሳላ ያልኩኝ። ከዛ በእውነት እቺ ትንሽ ጭላንጭል ስላየው ደስ አለኝ። መድኃኒቱንም አልወስድም እኔ ተፈውሻለሁ ይሄው ወጣለሁ ምናምን ብሎ ሲሄድ እውነት ሱቅ የሱቅ ሰዎች ሁሉ ማሚ እንኳን ደስ አለሽ አሉኝ ማለት ነው። ሰፈሩ በሙሉ ሃሌሉያ ደስ አለኝ። ሃሌሉያ። እስቲ ጩና ሃሌሉያ በሉት እስቲ። በጣም ይገርማል። እዛ በእለቱ በትልቅ ፐስታል ነው መድኃኒትን ይዛ የመጣችውና የማገለግለው አምላክ ሕያው ሆኖ በሰማይ ላይ መኖሩን እንድታውቂ ያልኩት። ከዛሬ በኋላ ይሄ ልጅ ተፈውሷል አልኩት። ንጹህ ውሃ ነው ጸልዬ የሰጠሁት። 3 ወር የተቀመጠ እንደዛም ደግሞ 5 ወር የተቀመጠ ከ5 ወር በፊት ደግሞ 2-3 ጊዜ ከፎቅ ወድቆ ራሱን ስቶ ከቤት የማይወጣ አረ የኢየሱስ ስም ይችላል። እስቲ ከነጋር ጩና ይችላል በሉት። ደግሞ ጸልያለሁ ከዛሬ በኋላ አይመለስም። ስራውን ይሰራል። እግዚአብሔር ፈውሱን በላዩ ላይ አረጋግጦታል።
የትኛውም ሰንሰለት ተቆርጧል። በሚሄድበት ቦታ ሁሉ ተሳክቶበታል። በጌታ በኢየሱስ ክርስቶስም አምነን የዝን ብላቴና አእምሮን ለዘላለም ፈውሰናል። ለዘላለም በኢየሱስም በስራ ላይ ተሰማራ። ለዚህ ቤተሰብ ላንቺ ለቤትሽ ለህይወትሽ ደስታና ሰላም እፎይታና እረፍት በኢየሱስም ሆነልሽ። ለዘላለም ሳቅ ሆነልሽ። በጌታ በኢየሱስም ሆነልሽ። ሃሌሉያ። በጣም ደስ ብሎኛል። ቤትሽ ላይ ለዘላለም ደስታ ይሆናል። ደስታሽ አይወሰድም። አሜን። ዋው